ኢትዮጵያ ለዓለም ገበያ የምታቀርበው የቡና ምርት ተፈላጊነት እየጨመረ መምጣቱ ተገልጿል። ወደ ውጭ የሚላከውን የቡና ጥራት በማስጠበቅ ምርቱን ደግሞ በተሻለ ደረጃ ተፈላጊ ለማድረግ እየተሰራም ይገኛል። በዚህም የኢትዮጵያ የቡና ኤክስፖርት እየጨመረ የመጣ ሲሆን በ2017 በጀት ዓመት በቡና ኤክስፖርት ብቻ ከ2.6 ቢሊዮን ዶላር በላይ ገቢ መገኘቱም ነው የተነገረው። ኢትዮጵያ ባለልዩ ጣዕም ቡና አምራች በመሆኗ ይህንን ሀብቷን ደግሞ